ስለዚህ ይሄ ሁለቱንም አንድ ላይ ማጫወት ትችላላችሁ ማለት ነው ለዲጂዎች ምናምን። ቀጣዩን ደግሞ ለማግኘት ከሲ 7 መዝለል ነው። ከሲ 7 ሲዘሉ 1 2 3 4 5 6 7 ጂን እናገኛለን። ከኤ ደግሞ አሁንም 7 ሲዘሉ ከኤ 7 1 2 3 4 5 6 7 ኢን እናገኛለን ማለት ነው። አሁንም ደግሞ ድጋሚ ቀጣዩን ለማግኘት በዚሁ መሰረት ከጂ 7 መዝለል ነው። 1 2 3 4 5 6 7 ዲን እናገኛለን ማለት ነው። ከኢም ደግሞ ድጋሚ 7 ሲዘሉ 1 2 3 4 5 6 7 ቢን እናገኛለን ማለት ነው። ስለዚህ ዲና ቢ አንድ አይነት ስለሆኑ ዲና ቢ የሆኑ ሙዚቆችን አንድ ላይ ማጫወት ትችላላችሁ ማለት ነው። ቀጣይም እንደዚሁ 7 እየዘለላችሁ የሜጀሩን በዚህ በኩል ያሉት የማይነሩ ደግሞ በሁለተኛ በኩል ያሉት ነው እየዘለላችሁ 7 7 ሲመጡ መልሶ ራሱ ይመጣላችኋል ማለት ነው። ስለዚህ ሰርክል ኦፍ ፊፍዝ ይሄ ነው ማለት ነው።